ነገ ሚያዝያ 23 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ስሙ ሲጠራ ከአውሎ ነፋስ ፈጥኖ የሚደርሰው ቅዱስ በሰባ የዓለማችን ክፉ ምሕረት የለሽ ጨካኝ ነገሥታት መካከል ለ7 ዓመት እየሞተ እየተነሳ የክርስቶስን ወንጌል ሲሰብክ የነበረ ታላቅ ሰማዕት፣ ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የሚደገምበት መርዝ እያመጡ ብዙ ጠንቋዮች ቢታገሉትም እንኳን በአምላኩ በእግዚአብሔር ኃይል በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያሸበረቀ እነዚህን መሰሪዎችና ጠንቋዮችም መሬትን እየረገጠ ጸበል እያፈለቀ ያጠመቀ ክርስቲያን ያደረገ ታላቅ ሰማዕት፣ ጨካኙና ክፉ ከሃዲው ዱዲያኖስና ሰባው ነገሥታት ኢየሱስ አምላክ መሆኑን አሳየን ቢሉት የደረቁትን እጽዋት አለምልሞ የለመለሙትን ደግሞ አድርቆ ከሞቱ 430 ዘመን የሆናቸውን ሙታንን አስነስቶ መድኃኔ ዓለም ኢየሱስ ክርስቶስ ትክክለኛ አምላክ መሆኑን ያስመሰከረ ታላቅ ሰማዕት ንጉሡ ዱዲያኖስ በእንጨት ላይ ቢያሰቅለው፣ ሥጋውን በመቃን ቢያስፈትተው፣ ረጃጅም የብረት ችንካር ያለበት የእግር ጫማ አጫምቶ ሂድ እያለ ቢያሰቃየው፣ በሰባ ችንካሮች ቢያስቸነክረው፣ አናቱን በመዶሻ ቢያስቀጠቅጠው፣ በሆዱ ላይ ከባድ ድንጋይ አሳስሮ ቢያንከባልለው፣ ይህ ቅዱስ ሰማዕት ግን ከሃዲውን ንጉሥና ግብረ አገበሮቹን እስከማሳፍራቸው ድረስ አደራህን አምላኬ ሆይ ነፍሴን አትውሰዳት ብሎ ስቃዩን ሳይሳቀቅ የለመነ ታላቅ ሰማዕት ቅዱስ ንጉሡ ዱዲያኖስ ጭፍሮቹን አጥንቱን ፈጭታችሁ ይድራስ የተባለ ተራራ ላይ ወስዳችሁ ዱቄቱን በትኑ ብሎ ባዘዘ ሰዓት ጭፍሮቹም የቅዱሱን ሥጋ በመንኮራኩር ፈጭተው ይድራስ የተባለ ተራራ ላይ ወስደው ቢዘሩት የቅዱሱ ሥጋ ያረፈበት ሳር፣ ቅጠል፣ ደንጊያው፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ ያመሰገኑለት ሊቀ ሰማዕታት ቅዱስ ጊዮርጊስ አንዲት ነፍስ ከሞተች በኋላ ለፍርድ ከመቅረቧ በፊት ለቅድስት ሥላሴ ከሰገደች በኋላ የአምልኮ ስግደት፣ ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደት ከሰገደች በኋላ ለአንተ ሳትሰግድ ወደ ፍርድ አደባባይ አትቅረብ የተባለለት ሊቀ ሰማዕታት ቅዱስ ጊዮርጊስ ነገ ሚያዝያ 23 በሰባዎቹ ጨካኝ የዓለማችን ነገሥታት መካከል ከማያቋርጥ እና ከማያባራ ከ7 ዓመት ጽኑ ስቃይ በኋላ አንገቱን ተሰይፎ ሰማዕትነትን የተቀበለ